ራሳችሁ ላይ እምነት የሌላችሁ ሰልፍ ኮንፊደንሳችሁ በጣም የወረደባችሁ ሰዎች ጭራሽ በፈጣሪ እንደማትተማመኑ ልንገራችሁ። ምን ለማለት ፈልጌ ነው? እኛ የተፈጠርነው በፈጣሪ ሀምሳል ነው። በአማርኛ ሳስረዳችሁ ብዙ ቦታዎች ላይ የሃይማኖት ቦታዎች ላይ ጭምር ይሄ ነገር በደንብ አይወራም፣ ግን እኔ ልንገራችሁ ምን ለማለት እንደሆነ። እኛና ፈጣሪ አንድ ነን ማለት እኮ ነው። ፈጣሪ ያለው ውስጣችሁ ነው። የትም አይደለም። ቤተክርስቲያን፣ መስጂድ ምናምን ሌላ ቦታ ይመስላችሁ ሰዎች ውስጣችሁ ነው ያለው። ራሳችሁን ከሱ በጣም ሴፓሬት ስለምታረጉ ሩቅ ያለ ስለሚመስላችሁ ውስጣችሁ የትኛውም አይነት ቦታ ላይ እሱ እንዳለ ስለማታውቁ ህይወታችሁ ላይ የምትፈልጉት ነገር ቢሆንም ባይሆንላችሁም እንዲሁ ደስተኛ መሆናችሁ ነው። በእሱ አምሳል የተፈጠርነው ማለት ፈጣሪ ውስጣችሁ ሆኖ ያለው እናንተ ግን በራሳችሁ ማተማመኑ ከሆነ ራሳችሁን ማትወዱ ከሆነ ፈጣሪያችሁን አትወዱም፣ አታምኑ ማለት ነው። የምሬን ነው የምላችሁ። ፈጣሪ ከፈጠራቸው ነገሮች ውስጥ በሙላ እንደ ሰው የሚያከብረው እንደ ሰው ተጨንቆ የፈጠረው ሰው የለም። ይኸውላችሁ ሰው በመሆናችሁ ብቻ እንዴት ፓወርፉል እንደሆናችሁ ራሳችሁን ብትረዱ ራሳችሁን ብታውቁ የምር ከመላእክት በላይ ነን እኮ ስነግራችሁ ብሏል እኮ መጽሐፍ ቅዱስ ላይ ማለት ከመላእክት በላይ አቅም ኃይል ሁላ አለን እኛ። በዛ ግን ካላመናችሁ እንዴት መጠቀም እንዳለባችሁ ያንን ፓወራችሁን ካላወቃችሁ ሎዚት በቀላሉ ታጡታላችሁ ያንን ፓወር። አሁን ያወራችሁ በሙላ ከመጽሐፍ ቅዱስ ላይ ያየሁትን የኖርኩትን ጭምር ነው። ከእውቀታችሁ በላይ ካላችሁ ነገር በላይ ኮንፊደንስ የሌላችሁ ሰዎች ራሳችሁ ላይ መስራት በጣም ያስፈልጋችኋል። ካልሆነ ግን በጭራሽ ትለፋላችሁ፣ ትጥራላችሁ፣ ታጠናላችሁ፣ ታነባላችሁ እንጂ እንዳታስቡት የምትፈልጉትን ነገር ለማግኘት። እኔም ማውቃቸው ትልቅ ነገር የሰሩ ሰዎች በሙላ እውቀታቸው በላይ ኮንፊደንሳቸው አናታቸው ላይ ማለት ሌላ ታሪክ ውስጥ ናቸው። እውቀት ጥሩ አይደለም እያልኩ አይደለም። የምታውቁትን ነገር ለማድረግ ካልሆነ ለማወቅ ከሆነ ይቅርባችሁ። So you have to build your confidence every time. ከዛ ውጪ እኔን ፎሎ እያደረጋችሁ ነው።